ጃክ ማ ዮንግ የተወለደው መስከረም 10 ቀን 1964 ነው። ቻይናዊ ነጋዴና በጎ አድራጊ ነው። ጃክማ ፋውንዴሽን መስራች፣ የአሊባባ ቡድንና የዩፌንግ ካፒታል መስራች ነው። ከሜ 2025 ጀምሮ የጃክማ የተጣራ ዋጋ ወይም ሀብቱ 27.2 ቢሊዮን የአሜሪካን ዶላር ይገመታል። ጋኦ ካኦን 3 ጊዜ ከወሰደ በኋላ በ1988 ካንግዙ መደበኛ ዩኒቨርሲቲ በእንግሊዝኛ የመጀመሪያ ዲግሪ አገኘ እና በሃንጉዝ ዲያዝ ዩኒቨርሲቲ የእንግሊዝኛና የዓለም አቀፍ የንግድ መምህር ሆኖም ተመድቧል። ከ1980ዎቹ ጀምሮ የኢንተርኔት ሥራ ፈጠራ ፍላጎት ነበረው። በ1994 ሃንጉዝ ሆፕ ትርጉም ኤጀንሲ የተባለውን የመጀመሪያ ስራውን አቋቋመ። የአውሮፓውያን አቆጣጠርም በ1996 የጃክማ ኩባንያ በቻይና ቴሌኮሙኒኬሽን ኮርፖሬሽን ተገዛ። አጥጋቢ ያልሆነ ትብብርን ተከትሎ በሚቀጥለው ዓመት ኩባንያውን ለቆ ለቻይና የውጭ ንግድና ኢኮኖሚ ትብብር ሚኒስቴር ድረገጾችን ቀጠለ። በ1999 አሊባባ ቡድንን አቋቋመ። መጀመሪያ ላይ እንደ ንግድ ቢዝነስ ቢ2ቢ ኢኮመርስ የገበያ ቦታና በኋላም ወደ ሁለገብ የቴክኖሎጂ ስብስብ አስፍቶታል። ጃክማ እንደ መሪ ሰውና የቻይና ንግድ ዓለም አቀፋዊ አምባሳደር ተደርጓል። የቻይና የፋይናንስ ተቆጣጣሪዎች ለፈጠራ ስጋት ቁጥጥር ቅድሚያ ሰጥተውታል ብለው በመተቸታቸው የቻይና ተቆጣጣሪዎች በ2020 የዲጂታል ክፍያ ኩባንያውን አንት ግሩፕ ያቀረበው የመጀመሪያ ህዝባዊ አቅርቦት አይፒኦ ካቆሙ በኋላ የእሱ ተጽዕኖ ቀንሷል። ጃክማ የተወለደው በሃንግዙ ዢያንግ እንደ አውሮፓውያን አቆጣጠር ሴፕቴምበር 10 ቀን 1964 እንደ ጃክማ ዩን ነው። ገና በልጅነቱ የእንግሊዝኛ ቋንቋ የመማር ፍላጎት ነበረውና ሃንግዙ ኢንተርናሽናል ሆቴል ከሚጎበኙ እንግሊዝኛ ተናጋሪ ጎብኚዎች ጋር መለማመድ ጀመረ። በ12 ዓመቱ ጃክማ የኪዮስ ሬዲዮ ገዛና የእንግሊዝኛ ሬዲዮ ጣቢያዎችን ደጋግሞ ማዳመጥ ጀመረ። ጃክማ እንግሊዝኛውን ለመለማመድ ለ9 ዓመታት ያህል በየቀኑ 27 ኪሎ ሜትር ወይም 17 ማይል በብስክሌት ይጋልብ ነበር። የቻይነኛ ስሙን መጥራት ስለከበደው ከነዚህ የውጭ አገር ሰዎች አንዱ የብዕር ጓደኛ ሆነ። ጃክማ የ13 ዓመት ልጅ እያለ ወደ ሃንግዙ ቁጥር 8 መለስተኛ ደረጃ ትምህርት ቤት ለመዛወርም ተገደደ። በአንደኛ ደረጃ ትምህርት ዘመኑ ጃክማ በአካዳሚክ ታግሏል እና በሁለተኛ ደረጃ የመግቢያ ፈተና በሂሳብ 31 ነጥብ ብቻ በማግኘቱ በተለመደው የቻይና ሁለተኛ ደረጃ ትምህርት ቤት ተቀባይነት ለማግኘት 2 ዓመታት ፈጅቶበታል። እንደ አውሮፓውያን አቆጣጠርም በ1980ዎቹ እንግሊዝኛን ከቱሪስቶች ጋር ለመለማመድ በብስክሌት እየጋለበ ሳለ ከአውስትራሊያ ቻይነኛ ወዳጅነት ማህበር ከቤተሰቡ ጋር የተጓዘ የነበረውን ኬን ሞርሊን አገኘው። የኬን ልጅ ዴቪድ ከጃክማ ጋር የብዕር ጓደኛ ሆነና ቤተሰቡን ቻይነኛ ለቆ ከወጣ በኋላ ግንኙነቱን ቀጠለ። ከዓመታት በኋላ ሞርሊን የህይወቱን አካሄድ ሙሉ ለሙሉ በመቀየር በአውስትራሊያ ውስጥ ጃክማን አስተናግዶታል። ጃክማ በኋላ እንዲህ አለ። እነዚያ በኒውካስል ውስጥ ያሉት 29ኛ ቀናት በህይወቴ ውስጥ ወሳኝ ነበሩ። ያለ 29 ቀናት እኔ እንደዛ ዛሬ ማሰብ ፈጽሞ አልችልም ነበር ብሏል። እንደ አውሮፓውያን አቆጣጠርም በ1982 በ18 ዓመቱ ጃክማ የመጀመሪያ ሙከራውን የቻይነኛ ኮሌጅ መግቢያ ፈተናውን ወድቋል። በሂሳብ 1 ነጥብ ብቻ ነው ያገኘው። ከዚያም በኋላ እሱና ያጎቱ ልጅ በአቅራቢያው ባለ ሆቴል አስተናጋጅ ለመሆን አመለከቱ። ያጎቱ ልጅ ተቀጥሮ ነበር። ነገር ግን ጃክማ በጣም ቀጭንና በጣም አጭር፣ በአጠቃላይ መጥፎ የአካል መልክ ጎልቶ የወጣ ሲሆን ምናልባትም የምግብ ቤቱን ምስል ሊጎዳና ስሙን ሊጎዳ ይችላል በሚል ውድቅ ተደርጎ ነበር። በ1983 ጃክማ የኮሌጅ መግቢያ ፈተናውን ለሁለተኛ ጊዜ ወደቀ። ሆኖም የሂሳብ ነጥቡን ተሻሽሎ ከቀድሞ ሙከራው ወደ 19 ነጥብ ከፍ ብሏል። በሚቀጥለው ዓመት ከቤተሰቦቹ ከፍተኛ ተቃውሞ ቢያጋጥመውም የተለየ የሙያ መንገድ እንዳማራጭ እንዲመርጥ ቆርጦ ቆመ። ተስፋ ሳይቆርጥ በ1984 ለሶስተኛ ጊዜ የመግቢያ ፈተና ለመፈተን ወሰነ። በሶስተኛ ጊዜ ሙከራው በሂሳብ ክፍል 89 ነጥብ በማምጣት ከዚያ ቀደም ካደረጋቸው 2 ሙከራዎች ጉልህ መሻሻል አሳይቷል። ቢሆንም
ዝቅተኛው የቤንችማርክ መግቢያ መስፈርት ዩኒቨርሲቲው ለመግባት ብቁ እንዳይሆን ያደርገዋል። ምክንያቱም ውጤቱ ለመብቃት ከደረጃ ዝቅተኛ ደረጃ በ5 ነጥብ በታች ስለነበር። ነገር ግን በሃንግዡ ኖርማል ዩኒቨርሲቲ የእንግሊዝኛ ትምህርት ክፍል ለከፍተኛ ሁለተኛ ደረጃ ተማሪዎች የመመዝገቢያ ኢላማውን ስላልተሟላ ጃክማ አካዳሚውን እድሎች ይቀየራሉ። በሃንግዡ መደበኛ ዩኒቨርሲቲ ከተመዘገበ በኋላ የከፍተኛ ትምህርት የመከታተል ምኞቱ ከተረዳ በኋላ በመጀመሪያ ዲግሪ ትምህርቱ ላይ ምሁራዊ የላቀ ደረጃን እያሳየ በመምጣቱ የአካዳሚክ አፈጻጸም በከፍተኛ ሁኔታ መሻሻል ጀመረ። በማደግ ላይ ባሉ የአካዳሚ ግኝቶች የተመሰከረለት መልካም ብቃቱን በማየት ባሳያቸው ሰፊ እንግሊዝኛ ችሎታ ምክንያት በሃንግዡ ኖርማል ዩኒቨርሲቲ የውጭ ቋንቋ ትምህርት ክፍል ውስጥ በተከታታይ ከ5 ተማሪዎች ተርታ በመመደብ ራሱን በምሁርነት ለይቷል። በተጨማሪም የተማሪዎች ህብረት ሊቀመንበር ሆኖ ተመርጧልና በኋላም የሃንግዡ የተማሪዎች ፌዴሬሽን ሊቀመንበር በመሆን በዛ ኃላፊነት ለ2 ጊዜያት አገልግሏል። እንደ አውሮፓውያን አቆጣጠር በ1988 ጃክማ ከሃንግዡ መደበኛ ዩኒቨርሲቲ በእንግሊዝኛ የመጀመሪያ ዲግሪውን አግኝቷል። ከተመረቀ በኋላ በሃንግዡ ዲያንዝ ዩኒቨርሲቲ እንግሊዝኛ እና ዓለም አቀፍ ንግድ መምህር ሆነ። ደግሞ ለሃርቫርድ ቢዝነስ ትምህርት ቤት በተከታታይ 10 ጊዜ እንዳመለከተ ተናግሯል። ይህም ያላለሰለሰ ጥረት ቢያደርግም 2 ጊዜ ውድቅ እንዳደረገውም ተናግሯል። እንደ ጃክማ የግል ታሪክ ንግግር በ1988 ከሃንግዡ መደበኛ ዩኒቨርሲቲ ከተመረቀ በኋላ ለ31 የተለያዩ የመግቢያ ደረጃ ስራዎች አመልክቶ ለእያንዳንዱ ውድቅ ተደርጎበታል። ከኤፍሲ ጋር ለስራ ሄድኩ ጥሩ አይደለህም አሉኝ ሲል ጃክማ ለቃለ መጠየቁ ቻርሊ ሮዝ ተናግሯል። ወደ ከተማ በመጣው ጊዜ ወደ ኬኤፍሲ እንኳን ሄጄ ነበር። ለ24 ሰዎች ለስራ ሄዶ 23 ተቀባይነት አግኝተዋል። እኔ ብቻ ነበር ተቀባይነት ያላገኘሁት ይላል። እንደ አውሮፓውያን አቆጣጠር በ1994 ጃክማ ስለ ኢንተርኔት ሰምቷል። እናም የመጀመሪያውን ኩባንያ ሃንግዡ ሃይቦ ትርጉም ኤጀንሲ የመስመር ላይ ቻይና የትርጉም ኤጀንሲ አቋቋሙ። በ1995 የመጀመሪያ ላይ ከኢንተርኔት ጋር እንዲያስተዋውቅ ከረዱት ባልደረቦች ጋር የሃንግዡ ማዘጋጃ ቤት መንግስት ወክሎ ወደ ውጭ ሀገር ወደ አሜሪካ ሄደ። ከበርካታ ሀገሮች ጋር የተለያዩ መረጃዎች ቢያገኝም ከቻይና አንድም ባለማግኘቱ ተገረመ። ስለ ቻይና አጠቃላይ መረጃ ለመፈለግ ሞክሯል እና ምንም ስላላገኘ እንደገናም ተገርሟል። ስለዚህ እሱ ጓደኛው የቻይና ቢራን በተመለከተ መረጃ የሚመለከት አስቀያሚ ድረገጽ ፈጠሩ። ድረገጹ ከጠዋት 3:40 ላይ የጀመረ ሲሆን ከምሽቱ 12 ሰዓት ተኩል ላይ ስለሱና ስለ ድረገጹ የበለጠ ለማወቅ ከሚፈልጉ ቻይናውያን ባለሀብቶች ኢሜሎች ተቀብሏል። በበይነ መረቡ የሚያቀርበው ጥሩ ነገር እንዳለው የተገነዘበው በዚህ ጊዜ ነበር። በኤፕሪል 1995 ጃክማና የንግድ አጋሮቹ ሄይቢንግ ኮምፒውተር አስተማሪ ማለት ነው የመጀመሪያውን ቢሮ ለቻይና ፔጂስ ከፈቱና ሁለተኛ ድርጅታቸውን ጀመሩ። በሜይ 10 ቀን 1995 ጥንዶቹ በዩናይትድ ስቴትስ ውስጥ የቻይና ፔጅስ.ኮምን ስራ አስመዘገቡ። በ3 ዓመታት ጊዜ ውስጥ የቻይና ፔጅስ በግምት 5 ሚሊዮን RMB ትርፍ አጽድቷል። ይህም በወቅቱ ከ$642,998 ዩናይትድ ስቴትስ ዶላር ወይም በግምቱ 1.18 ሚሊዮን ዶላር በዛሬው ምንዛሬ የሚሆን ገንዘብ ትርፍ አግኝቷል።